እናቴ እንደ አጋጣሚ በልጅነት ነው የሞተችው። ትንሽ ነው ትዝ የምትለኝ። እናትዬ ነች ያሳደገችን። ግን እናትያችን ተወላጅ እናት የበለጠች ናት። በጣም አዛኝ፣ በጣም የምትንከባከብ፣ አለመውለዷን ትልቅ ትሆን ነው ያወቅነው። ለወላጅ እናታችን ናት። አሳምረን ጡረን ነው የቀበርናት። ሰው መሆን ይቀድማል። ይህ የእሳቸው መገለጫ ንግግር ነው። ንግግር ብቻም አይደለም፣ በህይወት በኖሩበት ዘመን ሁሉ በተግባር አሳየውተዋል። ሰው ሆነዋል። በእስላም ክርስቲያኑ ተወደዋል፣ ተከብረዋል። ሰው የመሆንን ክብር፣ ሰው የመሆንን ከፍታ ሰው ሆነው አሳይተዋል። ተቀዳሚ ሙፍቲ ሀጂ ዑመር እንድሪስ ሙሉ ስማቸው ነው። እሳቸው ከሙሉ ስማቸው የበለጠ በትህትናቸው፣ በፍቅር ሰባኪ አባትነታቸው ይታወቃሉ። ሙስሊም ክርስቲያኑ ሳይለይ ስለሳቸው ይመሰክራል፣ ስለሳቸው ይናገራል። በህይወት በነበሩበት ዘመን ሁሉ እድሜን ከጤንነት የተመኘላቸው ብዙ ነው። አሁን ደግሞ ማለፋቸው በተሰማበት ደቂቃ ብዙዎች ሀዘናቸውን እየተጋሩ ነው። እኚህ ትልቅ የሃይማኖት አባት በሁሉ ዘንድ ተወደው፣ በሁሉ ዘንድ ተከብረው፣ በሁሉ ዘንድ ምህረትን እንዲያገኙ ጸሎት ተደርጎላቸው በስተመጨረሻም ወደ ፈጣሪያቸው ተሰብስበዋል። ይህችን ዓለም በሞት ተለይተዋል። የኚህ ታላቅ አባት ህልፈተ ህይወት ከተሰማ በኋላ ታላላቅ ሰዎች ሀዘናቸውን እየገለጹ ይገኛሉ። እኛም ስለነዚህ ስለ ሀጂ ሙፍቲ የተሰማውን ድንገተኛ ሀዘን አስመልክተን የህይወት ዳናቸው ለትውልድ እንደሚጠቅም አምነን እንነግራቸዋለን። በቅድሚያ ለሳቸው ዘላለማዊ እረፍትን እንመኛለን። ለቤተሰቦቻቸው፣ ለወዳጆቻቸው፣ ለእስልምና ሃይማኖት ተከታይ እሳቸውን በሃይማኖት ባይመስሉም በፍቅር ለተከተሉ ሁሉ መጽናናትን እንመኛለን። እኚህ ሰው ታላቅ አባት ናቸው። ሀጂ ዑመር እድሪስ ይባላሉ። ዛሬ ህልፈታቸው ተሰምቷል። ከህልፈታቸው በፊት ግን አመም አድርጎኛል ሲሉ ተደመጡ። ወደ ህንድ ሀገር ለተሻለ ሕክምና አመሩ። እዛ ሆነው እንቅልፍ የለኝም፣ በአይኔ የሚዞረው የሀገሬ ናፍቆት ነው፣ የሀገሬ ጉዳይ ያሳስበኛል። በቀን 2 ብቻ ነው፣ በቀን 2 ሰዓት ብቻ ነው የማንቀላፋው። ይህ የሆነው ድካም ሳይሰማኝ አይደለም፣ ህመም ሳይሰማኝ ቀርቶ አይደለም። የሀገሬ ጉዳይ ግን እጅጉን ያሳስበኛል እያሉ ነበረ። በስተመጨረሻ የህይወት እስትንፋሳቸው እስከምትቋረጥበት ጊዜ ድረስ ሁሉ ለእርሳቸው ምህረትን ብዙዎች ይለምኑ ነበረ። እርሳቸው ግን እንዲህ ይላሉ፣ የሀገሬ ጉዳይ ያሳስበኛል። እኔ አሁን አዛውንት ነኝ። የመኖር ጉዳይ እምብዛምም አያስጨንቀኝም። ግን ልጆቼ፣ የልጅ ልጆቼ የሚኖሩባት ምድር ታሳስበኛለች እያሉ ከሐሳባቸው ሳያርፉ ይህቺን ምድር በሞት ተለይተዋል። የሞታቸው ዜና ከተሰማ በኋላ የታላቁን አባት ከዚህ ዓለም በሞት መለየት ያላመኑ ብዙዎች ነበሩ። ለምን ብትሉ ደግሞ ከቀናት በፊት ጀምሮ የህመማቸው ጉዳይ በሚዲያ ይፋ ከተደረገበት ጊዜ ጀምሮ የውሸት ዜናዎች እዚህም እዚያም ሲነገሩ ነበረ። ሀጂ ከዚህ ዓለም በሞት ተለይተዋል እያሉ ፖስቶችን የሚሰበስቡ ላይክና ሼር የሚለቃቅሙ ብዙዎች ታይተው ነበረ። ይሄኛውን እውነተኛው ዜና ሲሰማ ግን አሁንም ይህ ጉዳይ ሐሰት ነው ብለው የተቀበሉ አሉ። እኛ ግን ከታማኝ ምንጮቻችን